የስራ ባልደረባውን በማታለል የቪዲዮ ካሜራ ይዞ የተሰወረ ተጠርጣሪ በቁጥጥር ስር ውሎ ክስ ተመሰረተበት። ዋና ሳጅን አዳነ ደስታ ተጠርጣሪው ማታለል ወንጀሉን የፈጸመው በለሚኩራ ክፍለ ከተማ ወረዳ 8 ሲኤምሲ ፊጋ አካባቢ ነው። የሲኤምሲ አካባቢ ፖሊስ ጣቢያ ወንጀል መርማሪ ኢንስፔክተር ጌትነት ዋለ እንደተናገሩት ተከሳሹ ከግል ተበዳይ ጋር በመግባባት አብረው ሲሰሩ ቆይተው የግል ተበዳይን የምሰራው ስራ አለኝ ተባበረኝ በማለት የዋጋ ግምቱ 350 ሺህ ብር የሆነ ሶኒ ቪዲዮ ካሜራ ከነሙሉ ዕቃው ይዞ ከተሰወረ በኋላ በተደረገ ክትትል ሊያዝ መቻሉን ተናግረዋል። ሲደወለት ፖሊስ ጣቢያ ነኝ ተይዣለሁ ዕቃውም ተይዟል እያለ ሊመልስልኝ አልቻለም በሚል ነው ወደ ጣቢያችን መጥቶ ያመለከተው። ይሄ ደግሞ ለስራ ስለሚፈልግ እንዲመልስልን የምጠይቀው እምቢ አለን በሚል ወደ ጣቢያችን መጥቶ አመለከቱ። ወዲያውኑ ተጠርጣሪ ይገኛል የሚለው ወደ ቤቱ በመሄድ ቤቱም እንደማይኖርና ወደ ፈረንሳይ አካባቢ እንደሚኖር እናቱ ገለጸችልን። በዚህ ሁኔታ ላይ ያለ በመከታተል በየካ ክፍለ ከተማ ክልል ልዩ ቦታው አድዋ ወይም ሴቶች አደባባይ አካባቢ ሊያዝ ችሏል። ልክ ተጠርጣሪውን ስንይዘው ያቃውን ልናገኘው ወደው አልቻልንም ነበር። ስለዚህ በመነገታው እቃውን ልናስመልስ ችለናል ማለት። ሰዎች ከንብረት መዋዋስ ጋር በተገናኘ መሰል ማታለል ወንጀል እንዳይፈጸምባቸው ምቹ ሁኔታዎችን ባለመፍጠር ተገቢውን ጥንቃቄ ሊያደርጉ ይገባል ሲሉ መርማሪው ኢንስፔክተር ጌትነት ዋለ በመልእክታቸው አሳስበዋል። በጓደኞቻቸው በሚያውቋቸው ሰዎች ማታለል እንዳይፈጸምባቸው የራሳቸውን ነገር ጥንቃቄ ቢያደርጉ የተሻለ ይሆናል። የተሽከርካሪ ዕቃ የሰረቀ ግለሰብ በእስራት ተቀጣ። ዘገባው የምክትል ሳጅን ፍጹም በቀለ ነው። ዝርዝሩን ያቀርበዋል። የወንጀል ድርጊቱ የተፈጸመው በልደታ ክፍለ ከተማ ወረዳ 9 በክተራ ተብሎ በሚጠራው አካባቢ ነው። ተከሳሽ መሐመድ ኢሬቶ የተባለው ግለሰብ የግል ተበዳይ ተሽከርካሪውን አቆሞ በሄደበት አጋጣሚ ከቆመው ዘመናዊ ተሽከርካሪ ላይ የሳልቫቲዮ ክዳን ነቅሎ ሊሰወር ሲል በአካባቢው ህብረተሰብና በፖሊስ ትብብር በቁጥጥር ስር ውሎ ክስ እንደተመሰረተበት የጌጃ አካባቢ ፖሊስ ጣቢያ የወንጀል ምርመራ ቲም ኃላፊ ኢንስፔክተር መስፍን አሰፋ ገልጸዋል። ተጠርጣሪ መሐመድ ኢሬቶ ሹሬ የተባለው የግል ተበዳዩን የመኪና ወይም የነዳጅ ታንከር በተለምዶ የሳልቫቲዮ ክዳን የሚባለውን የዋጋ ግምቱ 40 ሺህ ብር የሚያወጣውን ነቅሎ ወይም ሰርቆ ሲሄድ በአካባቢው ጥበቃና አካባቢው ላይ በነበሩ የፖሊስ አባላት እጅ ከፍንጅ በመያዙ የምርመራ መዝገቡን በአግባቡ ካደራጀን በኋላ በአካባቢው ላይ የነበሩትን 3 የሰው ምስክሮች እንዲሁም በኤግዚቢትነት የተጠቀሰውን በክሱ ላይ ያለውን የሳልቫቲዮ ክዳን በኤግዚቢትነት አያይዘን የምርመራ መዝገባችን ለልደታ ክፍለ ከተማ ምድብ አቃቤ ሕግ ጽሕፈት ቤት ላክን ክስ መስርቶበታል። የተከሳሽን ጉዳይ የተመለከተው በፌዴራል የመጀመሪያ ደረጃ ፍርድ ቤት ልደታ ምድብ 11ኛ ወንጀል ችሎት ግለሰቡንና ሌሎችን ያስተምራል በማለት በ2 ዓመት ጽኑ እስራት እንዲቀጣ ውሳኔ ተላልፎበታል። አሽከርካሪዎች ተሽከርካሪያቸውን ሲያቆሙ በቂ ጥበቃ ባለበት አካባቢ በማቆም በንብረታቸው ላይ ሊፈጸም የሚችለውን የስርቆት ወንጀል ሊከላከሉ እንደሚገባ ኃላፊው መልእክት አስተላልፈዋል። በተደራጁ የፓርኪንግ ቦታዎች ላይ ቢያቆሙ፣ ሁለተኛ አሉ አሁን በየቦታው ግራውንድ ቦታም እያስከፈሉ የሚያስቆሙ በዛ አግባብ ቢያቆሙ፣ ለትንሽ ሰዓትም ደግሞ በሚያቆሙበት ሰዓት ሰዎች እንዲያዩላቸው አስጠብቀው መሄድ መቻል አለባቸው የሚል ነው። ከዛ በተጨማሪ ህብረተሰቡ ከፖሊስ ጋር እንደዚሁ ተጠርጣሪ በሚያዝበት ሰዓት አሁን በዚህ መዝገብ ላይ ስናይ አካባቢ ላይ የነበሩ ሰዎች ፍርድ ቤት ቀርበው እስከ መመስከር ድረስ ያላቸው ፍላጎትና ተነሳሽነት በጣም ጥሩ ነው። በዛም መሰረት ነው ተጠርጣሪው ወዲያው ከዋስትናም ሳይፈቀድለት ወደ ማረሚያ የ2 ዓመት ቅጣቱን እንዲጨርስ የተላከው ማለት ነው። ስለዚህ አካባቢ ላይ ያሉ ሰዎች እንደዚህ አይነት ተመሳሳይ ወንጀል በሚፈጸምበት ሰዓት ከፖሊስ ጋር ህብረተሰቡም ተባብሮ ቢያንስ ወንጀልን ከአካባቢያችን ላይ እንዲጸዳ ማድረግ አለብን የሚል ሐሳብ አለኝ።